ይህንን ግለሰብ በህግ አስጠይቀዋለሁ። ለሌሎች መቀጣጫ ሴቶችን ያለ ፍቃድ በግድ ለማግኘት መዛት ወንጀል ነው። ይኸውልሽ ዳጊ፣ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ጠዋት ላይ አማራ ከሰዓት ኦሮሞ ማታ ላይ ነው ትግሬ ተባብረን እናጥፋው ይሄንን ጉማሬ እየወገድ ይሄ ጉማሬ ዮኒ ጉድህን አላየ በዲ አስረግዞኛልም የምትል ሴት ወጣለች። እውነት ነው። አንዷ ነች እሷ። ልክ ይሄ ጉዳይ የተነሳባት ምን ላይ ነው አኔታቱ? እሺ ቤተሰብ ሰላም ሰላም ውድ ቤተሰብ እንዴት አላችሁኝ? እንዴት ቆያችሁኝ? ሶስተኛው ቻናል ላይ እንገኛለን። አዲስ ከሆናችሁ ለዚህ ቻናል ሁላችሁም አዲስ ናችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮውን ሁላችሁም ላይክ እያደረጋችሁ ያው አዲስ ቻናል ስለሆነ እናንቀሳቅሰው አግዙኝ። እንደምታግዙኝ ተስፋ አደርጋለሁ። ሰሞኑን እንግዲህ በጣም ብዙ ነገሮች ተፈጥረዋል። ከዚህ በፊት እንግዲህ የቆየው ጸብ አሁን እንግዲህ ያገረሸ ይመስላል። የጂጂ ኪያና የፋኒ እንግዲህ የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳያኝ እኔ ያንተን እቺ ሴትዮ ለምን እንደማፈታቸው ነው አይገባኝ። እውነቱን ለመናገር ማለት ገና ልጅ ሳይወልዱ በፍቅር በነበሩ ሰዓት ስትነዘንዝ የነበረ ሴትዮ አሁን ከወለዱ በኋላ ለማጣላት ነው ምንድነው? ጭራሽ ማይሆኑ አኪዜሽኖች ይዛ መታለች። ከዚህ በኋላ እኔ አንቺን የምጋፈጥሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። ሌላው ደግሞ ሰሞኑን አነጋጋሪ የነበረው ጉዳይ የዳግማዊ ፀሐዬ የቀድሞ ባለቤቷ ጋር እንደተለያየች የምናውቀው ጉዳይ ነውና አሁን ደግሞ አንድ ግለሰብ ፌስቡክ ላይ በጣም እያጨናነቀኝ ይገኛል። አላወራሽኝ አግተሻለሁ ድረስ አይነት ቴክስቶችን የተለዋወጠች ነበር። ይኸውልሽ ዳጊ፣ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። ሌላው ደግሞ ባለፈው ዓመት ከኢትዮጵያ አየር መንገድ ጋር በተያያዘ የታሰሩ ሰዎች መሀል የነበረችው ናዮ የተባለች ቲክቶከር እንግዲህ በታሰረችበት ወቅት ነፍሰ ጡር ነበረች። አሁን በሰላም ተገላግላለች። ወንድ ልጅ ከነቃጭሎ በሰላም ተገላግላለች። ብቻ ብዙ መናወራቸው ነገሮች አሉ። ፈንዲሻችሁን አጠገባችሁ ያሉት ነገር ያዙና በዛውን ፈታ እንላለን። ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። አጠቃላይ ይኸው ቀሚስ ነው፣ ሙሉ የወርቅ ነው። 21 ካረንት ባህሬን ነው። እዩት እንዴት እንደሚያምር። በጣም የወደድኩት ሴት ነው። በጣም የሚያምር ሴት ነው። 21 ካራንት ባህሬን ነው። 900,000 ድርሃም ነው። እንዳያመልጣችሁ። አንድ ፍሬ ነው ያለው። ወይ እንደ አፈር ሲሆን የኔ እናት እንዳይሸጥ እኔ ወስደዋለሁ እንዳይሸጥ። እንደው ግን እጅጌ ሙሉ ቢገኝ ደግሞ እንዴት ጥሩ መሰለሽ። ትንሽ ከለሩ ቢደብርም ይሁን እንደው እኔ ወስደዋለሁ። በዚች ላይ ደግሞ እስከርቭ ነገር እንደው ጣል የሚደረግበት ሰሪበት መሐረብ እንደው ጠረግ ለማድረግ መሐረብ ነገር ብትሰሪበት ለሚስቴ ነው ወስደዋለሁ። ለኔ ደግሞ እንደው ሙታንቲ ቁምጣ ነገር የሚሆንም ብትሰሪልኝ ደግሞ ቆንጆ ነው። 900 ምናምን ሺህ ድርሃም ወደኛ ወደ 33 ሚሊዮን ብር ገደማ ነው። 33 ሚሊዮን እንደዚህ አይነት ቆንጆ ልብሶችን እያመጣች እንዳትከስሪብኝ ስለምሰጋ ነው። እንደው እንደዚህ ጋር ከስረሽ ደግሞ በኋላ እንደው ቅስምሽ ተሰብሮ እንዳላይ ፈርቼ ነው። ያዋጣሻል ወይ ትንሽ ዋጋው አላነሰ። አንቺ ሙዲ ቀበጣው እናላቀጣይኔና ታይምሮን ከነጋላ ግን ጤናንከን ተጠበቀማ። ገርማል። 33 ሚሊዮን ለቀሚስ ባልሽ ይወድሻል አይወድሽ የምታጣሪበት ሁኔታ ነው። እዚህ ውስጥ ያላችሁ ሚስቶች እህቶች ካላችሁ ይሄን ቀሚስ ላኩለት። እስኪ ይሄን ቪዲዮ ሼር አድርጉት። ካልገዛ እዛ ጋር ምላሻችሁን ታውቃላችሁ። ዝነኞች ተሰማ አንቺ ጋር ናቸው ቅንድባቸው የሚቀነደቡት። ለቅንድብ ብቻ ነው የሚመጡት። አንድ ዝነኛ ሴት አሁን አንቺ ጋር መጣ ቅንድቧን ለመቀንደብ ምን ያህል ደቂቃ ይፈጅባታል? 4 ሰዓት። ቅንድብ 4 ሰዓት? 4 ሰዓት ሙሉ ስንት ነው? ቀኑ ሙሉ ነው ሙሉ ፊት? ያው እሱ ብቻ አይደለ። ምንድነው መሰለህ ቅንድብ ሲሰራ መለካት አለበት። ምኑ? ፊታችን ራሱ እኩል አይደለም በተፈጥሮ አይናችን። ከዛ ብዙ ነገር ይሰመራል። ወይ ጉድ! ብዙ ነገር ተመትራለህ። ተመትሮ ነው እንደ ካሬሜ እንደ መሬት ብዙ ቁጥሮች አሉ፣ ብዙ መለኪያዎች አሉ። ተለክተው በጣም ብዙ ነገር አይተ ከዛ ደግሞ ጨርሰይ ደግሞ 10 አይተ እስክትወደው በቃኝ እስክትል ድረስ ትቆያለህ። ስለዚህ እሱ ሁላ ፕሮሰስ እስኪያልፍ ድረስ 4 ሰዓት ግድ 4 ሰዓት ሙሉ ቅንድቧን ተቀንደባ የሆነ ዝነኛ ልጅ የሆነ ዝግጅት ላይ ለ1 ሰዓት ታይታበት ሲጠፋ ያሳዝነሽ።
ይቆያል? የተወሰነ ጊዜ ይቆያል። ምን ያህል ጊዜ? አንዴ ተቀንድባ ምን ያህል ታምርበታለች? በትንሹ 3 ዓመት። ስለዚህ አንዴ 4 ሰዓት የፈጀው ውበት ለ3 ዓመት የሚቆይ ነው ማለት ነው? አዎ ለ3 ዓመት ይቆያል። ሁሉም ግን 4 ሰዓት ይፈጃል ማለት አይደለም። እኔ ግን ቤተሰብ ይቅርታ አድርጉልኝና ይሄ ቅንድብ 4 ሰዓት ፈጅቷል ለማለት ይከብደኛል። ይሄ ቅንድብ 4 ሰዓት ፈጅቷል? ይሁን። ቅድም ቪዲዮን ፖስት ያደረኩት ልጅ ናት። በጣም ቆንጆ ነበረች። ሱብሃንአላህ ያው በሽታ እንዴት እንዳረጋት ራሷን የምታስተዳድር ሰራተኛ ነበረች። አረብ ሀገር ረዥም ዓመት የተቀመጠች ልጅ ናት። የማህፀን እንደዚህ ያረጋት የማህፀን ካንሰር ነው። በጣም ነው የምታሳዝኗት። ፕሊዝ የምትችሉት ለትልልቅ አካውንት ላላቸው ሰዎች እንዲደርሱ ሀቢባ ቤት እንድትረዳ ኮፒ ሊንክ ሼር አድርጉ። መታከም ትፈልጋለች፣ መዳን ትፈልጋለች። እኔም በጣም ቢዚ ሆኜ ነው 2 ቀን ነው ፎቶ ከተላከልኝ። ፕሊዝ ምችሉትን ብቻ አርጉ። በጣም ያሳዝናል። አረብ ሀገር ለሚለፉ ሴቶች ከአሰሪዎቻቸው በላይ ዘመድ እንደው በእንደዚህ በወደቁበት ሰዓት ራሱ ተባብሮ ለመርዳት ማይፈልጉ ናቸው። ማለት ያኔ ተንቀሳቅሳ ገንዘብ ማምጣት በምችልበት ሰዓት ተጠጋግተው እንዳልተጠቃቀሙ አሁን እንደዚህ ስትሆን ለምን ተረባርበው ማሳከም ማገዝ እንደማይችሉ ብዙ ሴቶች ለረጅም ዓመት ጉልበታቸው ተበዝብዞ እንደው ህይወታቸውን ለመቀየር ያጠራቀሙትን ገንዘብ እዚህ ባሉ በሊታ ሰዎች ይበላሉና ከ13 እስከ 14 ዓመት ነው የኖረችው እዛ 9 ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ ሶል በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው 300 ብር 300 ሺህ ብር ልትል 300 ብር 300 የኢትዮጵያ ብር ፌንት አድርጋ ወድቃ አይምሮዋ ታማሁን በቁርአን እየተቀራላት ነው ሙስሊም ስለሆነች ከአይምሮዋ ውጭ ሆናለች። ምንድነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከስር የልጅቷን ድካም ገደል ከተተው አሁን ከብሯ ከጤናውም ሳትሆን አይምሮዋ ታውቆ እንትን ላይ ነው ያለችው። እያሳከምናት ነው። ሌላ the same thing አንድ ወንድሟ ምን አደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላው። ብሩ ለራሱ ይዞ ይገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል። አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር ሰርቼ ለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ልጁ ለካ እየሞላ ነው ይልክላታል። በአረብ ያላችሁ እህቶች እንግዲህ በጣም መጠንቀቅ ያስፈልጋል። ምክንያቱም እዛ ሄዳችሁት ህይወታችሁን ለመቀየር የምትሰሩት ስራ ዝም ብሎ ለከንቱ አይደለም ማለት አሁን ላይ እንኳን የሚታመን ሰው ራሱ የለም። ቤተሰብ ነው እንዲህ የሚያደርገው። በጣም የሚያሳዝነው ነገር ደግሞ ምንድነው በቃ ቤተሰብ የሚሆነች ትንሽ ብር ሲቀመጥ አይወድም። እሱ ተቀምጦኛ እዚህ ለምን እንትን እንላለን የሚባል ነገር አለና እሷስ እድሜ ልኳን እዛ እየሰራች በሰራተኝነት ታሳልፍ። አረብ ሀገር የምትሄድ ሴት የመጀመሪያ ትሪፖን ስትሄድ ቀበሌ ነው ተገልብጦ ወጥቶ አዲስ አበባ አየር መንገድ አጣቦ የሚሸኛት ተሰብስቦ ሁሉም ስሞ የሚሸኛት። ለእረፍት ስትመጣም እንደዛው ያን ያህል ሰው ይቀበላታል። ታማ ስትመጣ የሚቀበላት ሰው የለም። ልተኛበት ያለኝ ወንድም አለ። እኔ ታማ መታ ሌሊት 7-8 ሰዓት ኤርፖርት ሄድ ነበረ ረጅም ጊዜ አስክሬን ለመቀበል የታሙ ሴቶች ለመቀበል። እዚህ ከመጣው ምን ነው አይፈልግም፣ መወሻሸት አያስፈልግም። አሁን እኔ በጣም የምናደደው አሁን ስፔሻሊ አሁን ሰሞኑን የተጀመረ አንድ እንቅስቃሴ አለ በሚዲያም በሜንስትሪም ሚዲያውን በምኑም ሊቢያ ላይ እንዲሆነው እኔ አይዋጥልኝም። ባይዘው ይቅርታ አድርግልኝ ከእንትን የተነሳ አይደለም። ማን ነው ለዚህ ጉዳይ የሚዳርጋቸው እነዚህ ልጆች? አንዲት ሴት ታማ ሽባዋና ከፎቅ ተወርውራ ማን ነው ከዚህ ጀርባ ያለ? ቤተሰብ 15 ዓመት ሰርታ መጣ 7,000 ብር ያገኘች ሴት እኮ አለች ባንክ አካውንቷ ውስጥ ቤተሰብ አጥፍቶ። እቺ ሴት ተመልሳ ህይወቷን ከዜሮ የምትጀምረው ወጣ። ለዛውም እኮ ልጅ ካላት ለልጄ ለቤተሰብ ብላ ነጥላ ልካ፣ ይሄ ደግሞ የሚቀመጥ ብላ የላከችውን ነው የሚበሉት። ስለ አረብ ሀገር ታዲያ ተነስተህ ታወራለህ? አዲስ አበባ ውጭ ምንድነው የሰራተኛና ማህበራዊ ጉዳይ ሚኒስትር በለው ውጭ ጉዳይ ሚኒስትር በለው ሌሎቹም በሙሉ ምንድነው ከዚህ ጀርባ የሚሰራውን ስራ አይታወቅም። አሁን ፓናል ዲስከሽን ምናምን ተብሎ በየቲቪ እየተወጣ የሚነገር በሙሉ ወሬ ነው። ቅድም ብያለሁ፣ በምላሳቸውና
በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ሜቢ ከተላለፈ በኋላ ቁጭ ብለው የራሳቸውን ወሬ የሚሰሙት ቲቪ ላይ ነው። እንዲህ ብያለሁ ምናምን እያለሁ የሚሉት። መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለእነዚህ ሰዎች ተጠያቂ የሚሆነው። አብዛኛው ቤተሰብ ድም ቤተሰብ በዋነኛነት ያልኩ እዚህ ኦማን የሞተች ሴት አስክሬኗን ለማምጣት ውጭ ጉዳይ ብቻ ሄዳችሁ ልጃችን ነች ብላችሁ ፈርሙ ስንባ አስክሬን ምን ይሰራል ያሉ ወላጆች አሉ። እዛው ቅበሯት ያሉ። እዛም በቃ እዚህ ያለው በጣም ዊርድ ነው። እዚህ ስፔሻሊ እዚህ መወሻሸት አያስፈልግም። አሁን ፓናል ዲስከሽን ምናምን ተብሎ በየቲቪ እየተወጣ የሚነገር በሙሉ ወሬ ነው። አረብ ሀገር ስላሉ አሰሪዎች ጭካኔ ብዙ እናወራለን፣ ብዙ ይተነተናል። ግን እንዳሉም እዚህ ያለው የቤተሰብ ጭካኔ በገዛ ደም ላይ እንደዚህ መጨከን ይሄ እንደውም ነገሩን በጣም ያከረዋልና ሰበር ዜና አሁን ተሰምቷል። ቲክቶከሯ ኢዲዲያ ነጻነት ወይም ናዮ ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ 18 ከቀኑ 5:30 3.30 ኪሎ ግራም የሚመዝን ወንድ ልጅ ከነቃጭሉ በሰላም ተገላግላለች። ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ። መልካም ጊዜ። እንግዲህ ያሬድ ነጉ ለታራሚዎች ባቀረበው ኮንሰርት ላይ ተገኝታ ነበርና ከባድ ሁኔታ ነው። ግን ማለት ህይወት በምን ያህል ፍጥነት በዚህ ልክ ልትቀየር እንደምችል ሁላችንም የማናውቀው ጉዳይ ነው። እቺ ልጅ አሁን እንደዚህ ነፍሰ ጡርና በእንደዚህ አይነት ሁኔታ መሆን አለባት ብዬ አላምንም። ማለት ጥፋትም ከሆነ ብዙ ነገሮች አሉ። እስካሁን ኮንቪክሽን ከሌለ ኮንቪክት ካልተደረገች ማለትም ውሳኔ ካልተላለፈ በዚህ አይነት ኮንዲሽን ላይ ሆና ሃውስ አሬስት የሚባል ነገር አለ አይደል? እንዲህ ለምን የቤት ውስጥ ታሳሪ መሆን እየቻለች በእንደዚህ አይነት ሁኔታ ይከብዳል። ብቻ ለሴት ልጅ እንደዚህ ነፍሰ ጡር ሆና መቼም ነፍሰ ጡር ሆና ፍላይት ሪስክ ነች የሚባል ነገር አይደለም። የሆነ ቦታ ልትፈረጥጥ እንዲህ ልትሄድ ትችላለች። አንዳንዴ እንደ ሰው ብንተሳሰብ ብቻ እንኳን ደስ ያለች ናዮ። ቅጣቷንም ጨርሳ በቅርቡ እንደምትወጣ ተስፋ እናደርጋለን። ተመልከቷት እንግዲህ እዚህ በምስሉ ላይ የምትመለከቱት ስስ ፍሪክ ከፊል ደመና የሆነ ጸጉር የያዘ ግማሽ ሮፍናን ግማሽ ሰይፉ የሚሉት አይነት ሰው እቃቃ ተጫውቶብኝ ነው ሄደው። እንግዲህ የምታውቁት ሰዎች ካላችሁ የሚሳት አይነት ሰው አይደለም። ከነሹሩቤው ምናምን ነገር በቃ ደግ ነው ኤቭሪቲንግ። መጀመሪያ መጥቶ ነበረ ቀን ላይ አጃጃለን ኤክስቼንጅ ምናምን መኪና ቁልፍ ታሽከረክራለች ምናምን ነገር ያው መኪና የለም 21 አልትራ ነው 22 አልትራ ይዞ ወደ 24 አልትራ ቀይሩልኝ ብሎ እንግዲህ ሳከሰንና ተመልሼ የመጣው ብሎ ሄደ። A few moments later ከዛ ልጆቹ ያው ሰው መያዛቸው ምናምን ነገር አይቶ የጠየቀውን ስልክ ከፊት ለፊት አርጋለት ነበር። እንደው ልጅቷ ራሱ የዋህ ሆና ሌላ ሰው እያዋራች እንደምትመለከቷት ዲስትራክትድ ሆና ነበረ። ያው እዛ ጋር በእጁ እያስተካከለው ነው። እንደው እግዚአብሔር ሲያጋልጠው ጭንቅላታቸው ራሱ ቀና ብሎ እንደው 4K ነው የተያዘው ጀለስካ እና የሚያሳዝነው ደግሞ የሚሸጥ ስልክ አልነበረም። የኔ ሲም ካርድ የነበረበት የስራ ሲም ካርድ ነበር። ይኸው ሻግ መላጣ ሲያስጠላ ከተተው። ከዛም በኋላ በቃ መጣው እንዳትዘጉ መኪና ውስጥ ብር ዊው አለ። ያው ነጋዴ ብር ሲባል ይዞርበታል። ዞረባቸው ልጆቹም በቃ ዲስትራክትድ ሆነው ተላብን እላቸዋለሁ። ይኸው እንደዚህ ነው እንግዲህ ከሱቁ ልቅ ብሎ የወጣው እንደምትመለከቱት። እንግዲህ ሰው የምታውቁት ሰዎች ስልኬ ባዮ ላይ ያለ በቴሌግራም መላክ ትችላላችሁ። ወሮታውን ከፍና ከሱ ነጥቄ ለእናንተ ብሰጣችሁ ይሻላል። ሴኩሪቲ ካም እንግዲህ ፊት ለፊት እያዩ እንደዚህ አይነት ድፍረት አሁን ሰው እንዴት ነው ቲክቶክ ላይ እንደዚህ ቪዲዮ ዩቲዩብ ላይ እንደዚህ ተበትኖ የጊዜ ጉዳይ እንጂ መያዙ አይቀርም። ወይስ ለአንድ 21 አልትራ ሙሉ ማንነቱ ሊቀይር ጎልዲገር ሚስትና ልጅ ሲኖረ ለገንዘብ ብለሽ እኔን ትተሽ ልትሄጂ ነው? አዎ ምንም ማድረግ አልችልም። ማድረግ ትችያለሽ። እኔ ምረጭኝ። ትዳርሽ ይበልጥብሻል። አንተን ለመምረጥ ሞክሬ ነበረ ግን አልቻልኩም። ለምን? ምክንያቱም አንተ ጋር ፍቅር አለ፣ እሱ ጋር ደግሞ ገንዘብ። ሁለታችሁን አንድ ላይ ጨፍልቄ የሁለታችሁን ጥሩ ጎን የያዘ አንድ ወንድ በፈጠር ደስ ይለኝ ነበር ግን አይቻልም። እና ገንዘብ መረጥሽ? አዎ። እሺ አንቺ ትሄጃለሽ፣ ልጄን ግን አትወስጂብኝም። አባዬ እኔ እንድትስማሙ ነው የምፈልገው። አትጣሉ። ጥፋተኛዋ እናት ነች። እማዬ ተስማሙ። አንስማማም። ብር መርጬ አባትህን ጥየው ልሄድ ነው። ከፈለክ ግን አንተ ከኔ ጋር መምጣት ትችላለህ። ነገርኩሽ እኮ ልጄን አትወስጂብኝም። አባዬ በቃ ተው፣ አትጣሉ። ከሷ ጋር እንድኖር ፍቀድልኝ። ጥለኸኝ አንተም ገንዘብ ልመርጥ? ሁሌም አዲስ ነገር ሞክር ትለኝ የለ? አዲስ አባት ልሞክር ልጄ። እሷ እኔ እናንተ አብረን እንኖራለን። እኔ አባትህ ጠንካራ ነኝ። ልክ ነህ አባዬ። ምን ሆኜ ነው ግን እንደዚህ አይነት መጥፎ ሀሳብ የማስበው? አባዬ ይሄን ቀን
ታልፈዋለህ። ልክ ነህ ልጄ። እኔ እናንተ አብረን እናልፈዋለን። ታልፈዋለህ። እኔ ከእናቴ ጋር እኖራለሁ። አሁን ላይ ግን ለየትኛው ናችሁ? ፍቅርና ገንዘብ ተከራክረናል ብዙ ጊዜ አይደል? በጣም ዱላ ቀረሽ የሆነ ክርክሮች ተከራክረናልና አሁን ላይ እስቲ ኮመንት ላይ አስቀምጡልኝ። የትኛው ዱላ ፍቅር ወይስ ገንዘብ? ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው በፈጣሪው ነው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱ። አይሸጥም እኮ ገበያ ላይ የማይገኝ ልብስ ደም አፍላ የተባለ ልብስ አለ። ቺክ እመብርሃን ምስክር ስታት ባናት ተከላት የሚል ልብስ ከየት ነው የምታመጪው? አነቨርሲን እኔ ገበያ ላይ እመብርሃን ምስክሬ እንደዛ አይነት ልብሶች ሲያሸጡ ምን ሲሉ አይቻልም። ቦርሳ ላይ ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው በፈጣሪው ነው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱ። አይሸጥም እኮ ገበያ ላይ የማይገኝ ልብስ። በወንዶች ይብሳል ግን የቤት ልብስ አይደል? እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል ይባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የሚልበት ምክንያት ፍቅር በቃ ደስ የሚል ሰመመን ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽ ምን እንደሚመስል እኔ ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችሁ። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘብ ያሸንፋል። ምንም ቢሆን ግን ፍቅር ታጋሽ ነው። ፍቅር በደልን አይቆጥርም። ምንም ቢሆን ግን ፍቅር ታጋሽ ነው። ፍቅር መቻቻል ነው እና እነዚህም ጊዜያቶች ያልፋሉ ብሎ በጽናት እንግዲህ ከተሰራ የማይታለፍ ነገር የለም። የኔ ፍቅር አንድ ጥያቄ ልጠይቅህ። ምንድን ነው? እኔ ከሌላ ወንድ ጋር ቺት ከማረግብህና ዓለም ላይ አለች ከምትባል ቆንጆዬ ሴት ጋር ዴት እንድታረግ ከምፈቅድልህ የትኛው ይሻላል? አንቺ ቺት ከምታረጊና እኔ ከቆንጆ ሴት ጋር ዴት ዓለማችን ላይ ካለችው ጎማችን ግን አስነፋችሁ እንዴ? አዎ እሱ ችግር የለም ተቀይሯል። አዲስ ተገዝቷል እኮ ምን ሆነ ነው? ተነፍሷል? አዎ ጥያቄ መልስልኝ። ጥያቄን መልስልኝ። እኔ ፍቅር ምንድነው? ግልጽ አድርጊዋ። ጥያቄው ምንድነው? እኔ ከሌላ ወንድ ጋር ቺት ከማረግብህና አንተ ግን ዓለም ላይ አለች ከምትባል ቆንጆ ሴት ጋር ዴት ከምታረግ የትኛውን ትመርጣለህ? መኪናው ሰስፔንሽን ከቀዘነ አካሄዱ ጥሩ አይደለም። ስለዚህ መስተካከል አለበት። ይሄ መኪና መስተካከል አለበት። እሱ በቃ ይገባል። እሱ ይሰራል። በቃ እሱን ተው። እኔ የምጠይቅህን ጥያቄ ብቻ መልስልኝ። እኔ ከሌላ ወንድ ጋር ቺት ከማረግብህና አንተ ከቆንጆ ሴት ጋር ዴት ከምታረግ የትኛው ይሻላል? ብርድ ነው ውስጥ ገባ። እንደዚህ ግራ የገባችሁ ጥያቄዎች ከየት ነው ግን የምታመጧቸው? እኔ ጥያቄ እሱ ነው። ትንሽ እንዴት ምን ሆነ ይችላል? ከዚህ በላይ አስተርፍ means look at the remain. It's like this is homemade. This is like white rum, homemade white rum. Ethiopian white rum. ፈረንጅ አረቄ እስኪ It's like petrol. Benzene ይመስላል። ቤንዚን ከስማ ጠንካራ ነው። አያ ጠንካራ ነው። I'm not drinking it all. No way. Shut. Nice flavor. እኛ እኮ በጣም ሀብታም ነን። እሺ አባቴ ብር አለው። ኧረ በእናትሽ እኛ እኮ በጣም ሀብታም ነን። እሺ ቲቪያችን በጣም ትልቅዬ ስለሆነ ዜና የሚያነቡት ሰዎች ማለት ነው እስከ እግራቸው ነው የሚታዩን። ውይ ስታሳዝኑ። እኛ እኮ ዜና በቲቪ አናይም። እሺ እዛው ዜና የሚነበብበት ስቱዲዮ የሚባል አለ። እዛ ነው እኮ እሺ ሄደን የምናየው። ኧረ በእናትሽ ብርቅ አይደለም። ደግሞ የኔ አባት እኮ ማለት ነው እዛ ሰማይ ውስጥ ቤት እኮ ገዝቶልናል እኮ ትናንትና ሄደን አየነው።
ወይ ስታሳዝኑ እናንተ አንድ ቤት ነው እንደ ያላችሁ የኔ አባት እኮ ሰማዩን ሙሉን ገዝቶታል እሺ አቤት መቀደድ ዝናብ ሲዘንብ የሚከፈተውን ትልቅ ቧንቧ ራሱ እኮ አባቴ ገዝቶታል እሺ ስለዚህ ከፈለግን እናንተ ቤት ዝናብ አናዘንብም ነው እኛ ቤት ዝናብ አታዘንቡ እሺ እንደውም የኔ አባት ደግሞ ማለት ነው ሁሉንም ዓለም ላይ ያለው ምድር መሬቱን ገዝቶታል ስለዚህ የኛ መሬት ላይ ነው እየቆምሽ ያለሽው ስለዚህ ከመሬታችን ልተነሽል ከፈለግሽ ተንሳፈፊ እንዴት ብዬ ነው የምታሳፈው አላውቅም እሺ በቃ ዝናብ አዘንብላችኋለሁ አንተ መሬቱን አስረግጠኛ በረዶም ዝናብም ጎርፍም በደንብ አዘንብላችኋለሁ በቃ ችግር የለም መሬታችን ረገጪሽ ካስቸገርሽኝ ከሆነ ዲ አላስረግጥሽም በቃ በጣም ብዙ ነው ሲማዘንበላት እንደ ልጅነት ግን ጣፋጭ ነገር አለ እንደዚህ የዋህ የነበራችሁበት ጊዜ ይናፍቃችኋል አሁን እኮ ከይስ ይሆናችኋል በጣም እኮ ጨካኝ አረመኔ እሺ አይደል ሆነናል በቃ ከጊዜ ሂደት የተነሳ ያ የዋህነታችን የልጅነት ንጹህ አእምሯችን ጠፍቷል ሙሽራው ሲሰራ ነው ሰርጋቸው ታስቦና በቦታ በለልታ ነው እንደውም ጨፈረና አታሙ ሲደናጎ በቃ ይህን ሰርግ ሲያሰናዳ ቆይቶ ነው እንደዚህ ሆኖ ማለት በቀንነት ሰዱበት ደክሞት መስጊድ አይ ቴክኖሎጂ ተራቀቀን እኮ እንዴት ዋልሽ አረጋሽ ሰላም ነው ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ ምን ሰሪ መጣሽ ማህበራዊ ኑሮ ምናምን ትተሻል ነበር እንዴ የሆነ ነገር ላስቸግርሽ ነበር የመጣሁትና አዎ ያቺ ነቀዝ ልጅሽ ደህና ናት ምን ትሆናለች እሺ ምን ሆነሽ ነበር እንደው ታች ሰፈር የሆነች ልጅዋ ይመተችባታለች አይደል አዎ ታች ያቺ ምስኪና አዎ ምን ያንቺን አርጓት ነበር አስተያዝናለሁ ብዬ ከክ ገዛው ከክ ገዛሽ ከሱቅ እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ መፈልገሽ ነው ታዲያ እስኪ ላስቸግርሽ ነበር እንደው ትንሽ ብቻ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር አሁን እኛ ቤት መጣ በደር ማህበራዊ ኑሮ ነው መሰለኝ አረጋሽ ታይ ለማጭ ቀሚስ ነው የነበርሽ ሹገር ማሚ ሆንሽ እንዴ አረጋሽ የቅድሙ የልጆቹ ነቆራ 10 ስቴፕ አድጎ ማለት ነው አሁን ደግሞ እኛማ እንዴ እማማ ዝናሽ ወለዱ እንዴ እኛማ መግደላዊት አጫዎቻቸው ተጫዎች ጠላ ቶሎ ስጡኝ ጠላ ይፈልጋሉ ጠላ ነው እኔ ሌላ ምንም አልፈልግ እራት አይበሉም ምንም ችግር አላስቸግር አሁን ጠላ ስጡኝ ጠላ ልስጦት አው በስመ አብ ወልድ መንፈስ ቅዱስ በስመ አብ ሁላችሁ ይሁን አሜን አድዱኝ ያለሽ ነው ልጅ እየከናል ግራ ገብቷታል ልጅ ቆንጆ ነው መጣ መትረጌስ የሆነ ጠላ ከዚህ ነው ተጠፈቀ ከእናትሽ ቤት ነው የመጣው ከእናቴ ቤት ነው የመጣው አዎ አንተ ልጅቷ ልትወድቅ ነው ያዛት ወይም ባማ ዝናሽ ከሴት ታራሚዎች መካከል እንግዲህ የውጭ ዜጎችም አንዳንድ ነበሩና ምን አጥፍቶ ነው እነዚህ የገቡት ጠዋት ላይ አማራ
ከሰዓት ኦሮሞ ማታ ላይ ነው ትግሬ ተባብረን እናጥፋው ይህንን ጉማሬ እይወገድ ይሄ ጉማሬ እይው ዮኒ ጉድህን አላየ በዲ ዮኒ ማኛ ማለት ለሁሉም ሽንጡን ገትሮ የሚከራከር ሰው ብዙ ማሊያ እየቀያየረ ነው በቃ ስለ ማሊያ መቀየር ስናወራ ደግሞ አንድ ማሊያ ማይቀየር ሰው ጂጂኪያ ማለት እኔ እንጃ ሰው ለቤተሰብ ለዘመድ አይመለስም ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ ግን ምን ብዬ ነው የማወራው ምን ብዬ ነው የምናገረው ለማንስ ነው የምናገረው ለልጄ ብቻ ነው የነገርኩት እኔ ልጄ ነው ምስክር የሚሆነው ይሄንን ነገር ሌሎችም ሰዎች ያውቃሉ ጓደኞቼ ያውቃሉ ቅርብ ብዬ የምላችሁ እውነት ህልም ነው የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪህን ከፍተህ ምን እንዳሳየኸኝ እኔ ያንተን ገበናህን ማውጣት ፈልጋለሁ ይሄ ለልጄ ይቀመጥል ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጫዎቹ ይቀመጥል አማራ ነህ ትግሬ ነህ ኦሮሞ ነህ አይደለም የዘር ጉዳይ አይደለም የራሴው ደም ነው ግን ያደረከውን ነገር ይወራል ሀገር ይስማል ዶሮ እየሰራሁኝ ዓርብ ቀን ያደረከውን አንድ ከዛ በኋላ ወጣ ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል መጣሁ ነው ያልኳት ጓደኞቼ ጋር ነው የሄድኩት ልጄ ጋር ነው የደወልኩት አሁን አልችልም ጠዋት እናወራለን አሁን ነው ማውራት ያለብን አሁን አልችልም የሆነ ነገር ተፈጥሯል ምንድን ነው የተፈጠረው እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ ተሳስተሻል ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ እውነት ተሳስቻለሁ ጂጂ ተሳስተሻል እውነት ትግል ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ እንደናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ ይሄንን ነው ዝም ያልኩት ድሪያን የሆነ ሽት ነገር ለብሻለሁ ራሴንም አየሁ አንቺንም አየሁ ምን ተልኮብኝ ነው የመጣሁት አለ ምን ወደ ውስጥ ነው የገባ ምን ሰይጣን ነው ቤታችን ውስጥ የገባው ምንድነው ምን እየተደረገ ነው ያለው ምን እየተሰራ ነው ያለው ሰይጣንማ አለ እኮ አለ ቤት ውስጥ እኮ አዲስ መጣ ምናምን ማለት አይጠበቅብሽም አንቺ ከእንደዚህ አማች ፈጣሪ ይጠብቀን ወንዶች ለማየው ነገር አድርጎ እጅ መስጠት ይሻላል ልጅ እኮ አለ አይደል እንዴ በማለ ልጅ የወለዱት ልጅ አድርጎ ወይም ቪዲዮ እኮ ያለ አያቱ ምን እያለች ነው ስለ አባቱ ይሄ ለምን አታስቢም አንቺ እያስፈራራሽ ነው እኔ አሁንም መክርሽ እስከዛሬ ታግሽሻለሁ ከዚህ በላይ ልታገስሽ አልችልም እና እኔ ያንቺ ስድብ እኔ ላይ አይለጠፍም እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል ግን እኔ እንደዛ አይደለም ማረጋው ዘመድ ናት ምንም ቢሆን ልጆች ወልደናል የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትም በመገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል ከተሰማው እንደ ሰውኛ ከተሰማው እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተን የሰደባችሁ ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጨርበት ነገር የለምና ምንም አይነትም ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ እኔ ገባችሁ ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም ስለዚህ አሁንም ልተወኝ አልቻለችም 7 ዓመቱ ሙሉ እስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ ቤተሰቤን እናቴን እህቴን ሁሉንም ስትሳደብ ነበር ይሄ ሁሉ በትዕግስት አልፌ ዝም ብያለሁ አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ 2 ሰዎች አሜሪካና ያው ኢሮፕን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች ስሜን እየጠራች ትሳደባለች እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰው የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ ከዚህ በኋላ እኔ አንቺን
የምጋፈጥሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። ለሳምሪ ግን እኔ በጣም አዘንኩ። ምን አይነት ሲቹዌሽን ውስጥ እንደገባች። እንደዚህ አይነት እናት ግን እርግማን፣ ከባድ እርግማን። አስረግዞኛልም የምትል ሴት ወጣለች። አንዷ ነች እሷ። ልክ ይሄ ጉዳይ የተነሳባት እሷ ናት ይሄን ነገር ያነሳችውና ባጭሩ ልመልስልህ። እሺ። አላረገዘችም። እውነት ነው። በምን ይረጋገጣል? እንግዲህ እኔ አውቀዋለሁ፣ ከዛ በተረፈ እግዚአብሔር ያውቀዋል። በዛ ይለቅ። ስለዚህ ምንም ይሄ የተባለው ነገር ያለችውም ነገር በአንተ በኩል ያለው ምላሽ ውሸት ነው? እውነት ነው። በቃ እኔ ጋር ያሉት ሁኔታዎች እነዚህ ናቸው ያሉት እኔ ጋር። ምን ላይ ነው እኔ ታቱ? እሺ ቤተሰብ ፍቅርን በታቱ መግለጽ መቅረት ያለበት ነገር ነው። አሁን በጣም ቅጥያጣ መጣ። እችኛው እንቁላል ሪል ጫጩት ለመሆን 21 ቀን ትፈልጋለች እና እኔ ህፃን እያለሁ ዶሮ ነበረ ታቅፈው በጣም የመጀመሪያ ርቢ ላይ ስለነበርኩ ታቅፈው በ19ኛው ቀን እንዲህ እንቁላል ውስጥ ጫጩቶች ይንቀሳቀሳሉ እና ወፈር ያለውን እንቁላል አየውና በጣም ውስጥ ይወራጫል። ራርቼላት ሰበርኩት፣ እንዲወጣ ማለት ነው። እንዲወጣ ሰበርኩት። መጨረሻ ላይ ጫጩቱ ሞተ። ለምን? በ21ኛው ቀን የግድ መፈልፈል ያለበት። ዶሮ እንኳን የጣለችው ዶሮ እንኳን ጨክናበት 21ኛውን ቀን እየጠበቀች ነው። ነገር ግን እኔ ከዶሮዋ በላይ ራርቼለት ሰብሬው እንዲሞት አደረገ። አንዳንድ ጊዜ የፈጠረን እግዚአብሔር ጨክኖብን ዝም ሊለን ይችላል። ለምን? ጊዜያችን ስላልደረሰ። አለ ጊዜያችን ሰው ቢረዳን እንኳን መሞቻችን ነው የሚሆነው። ስለዚህ በህይወታችን ብዙ ነገር ሲቆላለፍብን፣ ሁሉም ነገር እምቢ ሲለን ቀናችሁ እስኪደርስ እግዚአብሔር ፕሮቴክት እያደረጋችሁ ነው። እምቢ ባላችሁ ነገር ላይ በቃ መመስገን ያለበት። ለምን? የግድ እግዚአብሔር ቀናችሁ ሲደርስ እራሳችሁ ፈልቅቃችሁ እንድትወጡ ስለሚፈልግ ማለት ነው። ሚገርም አገላለጽ፣ ያበደ። የብዙዎች ጥያቄ ከፈጣሪ ጋር ግብግባቸው ለምን ዘገየህ ነው። እንዳንሞት ይሄ ምክንያት ካልሆነ ምን ምክንያት ሊሆን ይችላል? ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ። ሄሎ፣ ኧረ እባክህ ትራፊክ እንዳይቀጣ። ማን ይቀጣኛል? አየር ላይ አይደል እንዴ ያለ ነው? ምን ሆነ ነው? ነይ ዘመን ማና አውሩ መናከልክል መሆኑን አታውቁም? ታውቃለህ። እንጃ ፍቃድ አምጣ። አውርጄ ነው ከዚህ እንትን ላይ ሜዳ ላይ የሚፈጠር አየር ላይ ለማስጨበጥ ደግሞ ይከብዳል አይደል? ንፋሱም ምኑም አለና ሲጀመር እኔ ስልክ ስደውል በአንድ ጥሪ ነው የምታነሳው። እሱ እኮ ለምን 2 3 አይጣራም እንዴ? ምን ቸገረ ቢጣራ? እዚህ ትግስት እንደሌለህ ነው የሚያመላክተው። እኔ ደግሞ ስደውል ደግሞ ምን ትላለህ? የኔ ፍቅር እኔ ስለ አንተ ምን ትላለህ? ወይ የኔ ማር ሲጀምር የኔ ማር ምን የኔ ማር ማለት አስፈልገው እንዴ? ቤተሰቦችሽ ንቦች ናቸው፣ ማሰባቸው ብዙዎች ናቸው። ተናገር ለቤተሰቦች ክብር የሌለ አንተ እኔንም እንኳን አታከብረኝም። የኔና አንተ ነገር አብቅቶልታል። ከዚህ በኋላ እንዳትደርስብኝ፣ አልደርስብህም። በቃ እንዳትደርስብኝ። እኔ ይገላል። ምን ሆንኩ ልትል ነው ደግሞ? ካንቺም ብሶ ታወሪያለሽ። ባለፈው 2 እንቁላል ሰጥቼሽ አንዱን ጥበሽው አንዱን ቀቂው አልኩሽ። ጥበሽው አልኩሽን ቀቀልሽው፣ ቀቂው አልኩሽን ጠበቅሽ። ለምሳሌ ባለፈው አይስክሬሙን አሙቀሽ ጠብቂኝ አልኩሽ። ሳታሞቂ ጠበቅሽ፣ ቀዝቃዛ እንደማልወድ ያውቅሽ። ስለዚህ እኔ አንቺ መቀጠል አንቺ በቃ ጨርሻ። ጂጂኪያና ዮኒ ማኛ ወጣት አፍላ ያሉ በፍቅር ስልክ ቁጥር በ2025 መጠየቅ። አይ እኔ እኮ ስልክ ቁጥር አልሰጥም። ኢንስታግራሚን ባይሆን ያዘው። ኢንስታግራምሽን ቢዩ መኪና እንደሌለኝ የለበስኩትን ልብስና ቁመቴን አይተሽዋል። ትሆናለህ ወይ አትሆንም ማለት ነው። አለቀ። ምን ኢንስታግራም ላይ ወስደሽ ተስፋ እየሰጠሽ የጋባዦች መዝገብሽ ውስጥ ልትጨምሪ ነው ሐሳብሽ? እኔ ስልክ አልሰጥም። ኢንስታግራሜን ያዘ። የመኪና ቁልፍ ባሳይሽ የልደት ካርድሽን ትሰጭኛለሽ። አታስመስይ። ምን አለ ውበትና ቁመናን ብትኮርጂ በዚህ ፋንታ። ምን መስሎሽ ነው? አሃ እቺማ ብልጥ ሴት ነች፣ በቀላሉ አትገኝም፣ ዋይፍ ማቴሪያል ነች፣ ኋላ ቀር ሴት ነች ነው ምለው። ጊዜ ታባክኛለሽ። እዛ ላይ አውርተን ስልክሽን መስጠትሽ አይቀርም።
7 ፎሎወር ያለውን ኢንስታግራም አካውንት መሀል ላይ መክተትሽ ካይሊ ጄነር ጎራ ይደረድረኛል ብለሽ አስበሽ ከሆነ ተሳስተሻል። ሕክምና ነው የሚያስፈልግ። ሲጀምር ጓደኛዬን እየጠበቅኩት ስለቆየ ነው እንጂ በጣም ቢዚ ሰው ነኝ። ወንዶቼ ሌሚ ፑት ዩ ኦን ጌም ላይክ ጨዋታ ላይ ላስቀምጣችሁ። ምንድነው ቀድማችሁ ስልክ አትጠይቁ፣ ኢሜይሏን ጠይቋት። ኢሜይል የምትጠቀም ሴት በዚህ ጊዜ የለም እሱ ለሆነ የለም እሱን ሪፊውዝ አደረገች። ኢሜይል አልጠቀምም። ከዛ ሁለተኛው ላይ ወይ ቫይበር ወይ ኢሞ ጠይቋት። እሱም በብዛት የላቸው። ካላት እንግዲህ ትቅርብ ትላለህ። ቀንዴ ሶስተኛ ላይ ስልክ ላይ ስደርስ ያኔ ሪፊውዛል ቻንሱ ይቀንሳል። እስኪ ቡናውን ቶሎ በይ እስኪ። እሺ ያው እኔ ከቡናው ሱስ በላይ አንቺ ሱስ እንትን ብሎኝ ስብሰባ ሰው ቁጭ አድርጌ ተነስቼ መጣው ብዬ ቶሎ በይልኝ ቡና በሱካር ያው እንዴ በሱካር ነው። ምን ሆነሽ የኔን ጸባይ ያወቅሽ? ሱካር አታብዢበት። እኔ ጃፓን ስመላለስ ጃፓኖች ቡና በሱካር አይጠጡም። ቶሎ በይ። አንቺ በዚህ ነው የምትኖሪው ወይስ ሌላ ስራ አለሽ? ይሄንን ነው የምሰራው። ቡና? አንቺ ቆንጆ ነሽ እዚህ። ቡና ነው የምሰራው። በቃ እንዲህ እናደርገዋለን። እስኪ ማናጀሩን ከሰዓት አባርራለሁ። ተምረሻል ግን? ተምሬ ጨርሻለሁ። ጨርሰሻል? በቃ ከሰዓት አሁን አንሺውና ከሰዓት ማናጀሩን ሊቀይረው አንቺ ትገባለሽ። በቃ እንትን እናደርጋለን። ዋው ቡናሽ! እውነት አው አንደኛ በቃ እንትን አርጊው ቶሎ እቃውን አንሺውና ከሰዓት ስራ ትጀምራለሽ። ከሰዓት ዛሬ እስቲ ከጀመርኩ በኋላ ይሻላል። ኖ አንቺ እዚህ አትቀመጪም። እውነት አንቺ እዚህ አትቀመጪም። ባለትዳር ነሽ እንዴ? እውነት በቃ እንዲህ አርጊው። ብር ስለሚያስፈልግሽ በጧት ተነስተሽ እስከ ማታ መስራት አለብሽ። ጻውን አትፍሪ ስሪው ይሻላል። በእንግዲህ ቢሮ ሄዳለሁ። ሜቢ በቃ ቡናሽ በቃኛል። ቡና አልወድም እኔ ያው ብዙም አይደለም ቡና ላይ። ከሰዓት እገባለሁ። ምን ስራ? እንትን ስራ ስሪው። አንቺ ልጅሽ ማን ነው የሚያሳድግልሽ? ሰርተሽ መለወጥ አለብሽ እንጂ የቢሮ ስራ ምን ያደርግልሻል? የኔ እናት በይ ቻው በይ። ቀልድ አታውቂው እንዴ? እስካሁን እንግዲህ በዳግማዊና በሳምሶን ጉዳይ የእሷን ሳይድ በጣም ስንሰማ ነበር እና እሱም እንግዲህ እስከዛሬ ወጥቶ የተናገረው ስላለው ሁኔታ ያለው ነገር የለም። በትላንትናው ዕለት እንግዲህ ሰይፉ ላይ ህዝቡም የኔን ሳይድ ማወቅ አለበት በማለት ስላለው ሁኔታ ተናግሯልና እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረ በዳ እያልክ ምናምን ህፃን ልጅ እንትን ይላሉ። ለቁሳቸውን ትተው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ ቤቢያው ነኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረውን ለመመለስ ነው ወይንስ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም፣ ብዙም አላይም። ግን ሰዎች ኧረ ምን እየተካሄደ ነው ምናምን ይልኩልኛል እና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? ስለ ራሴ ክሊር ማድረግ ስለፈለኩኝ ነው። ትንሽ የሚቆጨኝ ባርኮ ነው ትንሹ። እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው ብዙ። ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው እንዴት እንደማስተኛቸው። ሳምንት 15 ቀን ቲያትር ሰራላቸዋለሁ ሲሉ ሲጨነቁ ድራማ እየሰራው ተስፋ ባጣ ምድረ በዳ ምናምን ትላለህ። የአንድ እውነት ይሆናል ዳ መቻቻል አሁን ልክ አይደለም የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለች። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው ወይ በላይ ሆኖ
ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው ገባ። ስለዚህ የሰው አይን ነው። የሰው አይን ምን እኔ ቤት ገብቶ ማን የጋበዘው ሰው እኔ ቤት እንዲገባ እንዴት ይሆናል? የሰው አይን መጥቶ እንዴት የኔን ቤት እንትን ያፈርሰዋል? እኔ እኮ ትዳሬን ብዬ እኮ ቤተሰቦቼን ትቻለሁኝ አይደል? እህቴ ስትዋረድ ስትሰደብ እኔ ትዳሬን መርጬ ትዳሬን ይዣለሁኝ። ይሄ መስዋዕትነት ብዙ መስዋዕትነት ከፍዬ አቁሜዋለሁ፣ አኑሬዋለሁ ይሄን ትዳር። ማንንም የውጭ ሰው ተጠያቂ ላደርጋልሽ ማንንም። ስለዚህ ራሴውን በራሴ ነው የምትለው። እኛው ነን እንግዲህ ዳግማዊም ከዚህ ከፍቹ በፊት እንዳለውም ስለ እህቱ አንዳንድ ነገሮችን እንዲህ ሚዲያም ላይ ወጥታ ስትናገር ያለው ሁኔታ የምናስታውሰው ነው። ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ፣ በቀኝ እህቷ ልጅ፣ በግራ ኤክሷ ልጅ። በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 ዓመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት። እኔ እንደ እድል ሆኖ መጥፎ አማች አላጋጠመኝም። የባለቤቴ እናት እጅግ በጣም መወዳት ማከብራት ናት። ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች። እናት ያለችው ነገር ትክክል ነው ብዬ ነው የማምነው። የኔ እናት ባለቤቴን ባትቀበልልኝ ትክክል ነች። የራሷ የሆነ እምነት ስላላት ነው። የራሷ አመለካከት ምክንያት አላት። በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷ አለች፣ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ። ሌላ እህት ወንድሞች አሉት እጅግ በጣም ሰላማዊ፣ እጅግ በጣም ሃይማኖተኛ፣ እግዚአብሔር የሚፈሩ ምን ልበልሽ፣ በቃ ደስ የሚል ግንኙነት ነው ያለን፣ ደስ የሚል ሰላምታ ነው ያለን። ስለዚህ ከዚችም እህቱ ጋር እንደዚሁ እኔ ሰው ቀርባለሁና ሰላምታ ነበረን፣ ሰላማዊ ግንኙነት ነበረን። ግን በጊዜ ሂደት የመጣ ነገር ነው። አንዳንድ ጊዜ ብዙ ቦታ እንደሚባለው እንደ ኮምፕሌክስ ቅናት ነው የሚባለው፣ እንደ ወንድሜን ወሰደችብኝ አይነት ነገር፣ እንደዛ አይነት ነገር ይመስለኛል በእኔ በኩል። ነገሩ ሲጀመር በብሔር በምን በብዙ ነገር ነው የተነሳው። ግን ምንም አሳማኝ ነገር አላገኘሁኝም። ሌሎች ባለትዳሮችም ጋር እሰማለሁ፣ ወደ እኔ የሚመጡ ብዙ አይነት ጥያቄዎች አሉና የቤተሰብ ጣልቃ ገብነት ትዳሬን ሊያፈርስ ነው፣ ዳጊ አንቺ ያለሽን ኤክስፔሪየንስ ሼር አድርጊ፣ የባሌ እህት በጠበጠችኝ፣ የባሌ እናት ረበሸችን፣ ትዳሬ ሊፈርስ ነው፣ ብዙ አይነት ነገሮች አሉና እኛ ያንን እንዴት ተወጣ ነው? እኔ በበኩሌ እኔ በጣም ደካማ ነኝ ማለት ፈተናዎች ሲመጡ እኔ በስራዬ በህይወቴ በጣም እጋፈጣለሁ። በፍቅር ጓደኝነት፣ በፍቅር ግንኙነት፣ ኢቭን በትዳር ግን ብዙ እኔ ጠንካራ አይደለሁም። ብዙ ሴቶች ጠንካራ ነሽ እንደዚህ እያሉ በጣም ያመሰግኑኛል፣ እንደ ምሳሌ እንደ አርአያ ያነሱኛልና እዚህ ላይ በጣም ደካማ ነኝ። ይሄንን ሙሉ ክሬዲት የምሰጠው ለባለቤቴ ነው። የሱ ድጋፍ፣ የሱ ከጎኔ መሆን፣ የሱ ምክር፣ የሱ ውሳኔ ነው ይሄንን ትዳር ያተረፈው እንዳይፈርስ የሆነው ለዛሬዋ ቀን የበቃ ነው ብዬ አስባለሁ። እና በዚህ አጋጣሚ አመሰግነዋለሁ። ሁሌም ነው አመሰግነው። ግን ለዚህ መታደል ያስፈልጋል። ብዙ ጊዜ ባሎች ናቸው ለዚህ ነገር ወሳኞች። እኔም በአይኔ ስላየሁት ብዙ ትዳር ላይ እንደዚህ አይነት የቤተሰብ ጣልቃ ገብነትና መሰናክል ሲመጣ እዛ ጋር ማስቆም ያለበት ባልየው ነው። ምክንያቱም ባለቤቱን ካልናቁ ይባላል። ተረቱ ያው ምንም ቢሆን ግን ጥሩ ፍቅር ግንኙነት ነበራቸው። በመሀል ልጆችን አፍርተዋልና መጥፎ ነገር አሁን ላይ ሚዲያ ላይ እየተወጣ መነጋገሩ ተገቢ አይደለም። ያለፉት እነዛ ጥሩ ጊዜያትን እንደው ረስቶ አሁን ላይ ሙሉ በሙሉ አንዱ ሳይድ አንዱን እየዘለፈ እንግዲህ የሚዲያ ጦርነት ማድረጉ ለልጆችም ለእናንተም አይጠቅምምና ማለፉ ይሻላል። አሁን በዚህ በሶሻል ሚዲያ ጊዜ እንግዲህ ሁሉም የራሱን ሳይድ ካልተናገረ የሆነ ልክ አይመስለውምና ግን አንዳንዴም ነገሮችን መተው ሚዲያ ላይ ማይወጡ ነገሮች አሉ። ከዚሁ ጋር ተያይዞ እንግዲህ ዳግማዊም እንግዲህ በቅርብ አንድ የለቀቀችው ሰው አለ ፌስቡክ ገጿ ላይ እንግዲህ እኔ እዚህ ግለሰብ ጋር ምንም አይነት
ትውቅም ግንኙነትም የለኝም። በእህታቸው ወይም በልጃቸው ደርሶ ቢሆን አትቀልዱም ነበር። ሄርሜላ ፊልም ትዝ አላችሁ? ይህንን ግለሰብ በህግ አስጠይቀዋለሁ። ለሌሎች መቀጣጫ ሴቶችን ያለ ፍቃድ በግድ ለማግኘት መዛት ወንጀል ነው። የሴቶች ጥቃት አሁንም መቼም ይቁም። ዳግማዊት እንዳለችው እንግዲህ ይህ ሰው ካላናገርሽኝ አግትሻለሁ በማለት እያስፈራራት እንደሆነ ተናግራለች ፌስቡክ ገጿ ላይ። ዳጊ በጨዋ ሙድ መልሽልኝ፣ ምን አድርጌሽ ነው ግን ይላታል። ምን ሆነክ ነው ዋትስ ሮንግ ዊዝ ዩ አለች። እጽፋለሁ ሀይ እንዳላሳግትሽ ዋ አተብቺ። በጣም ጥሩ አይል ፖስትት። ከዛ ልጆቹን ብዬ ነው ላፊንግ ኢሞጂ ያረገ ኢንስታግራም ላይ እንደሚጽፍላት ገልጻለች። አድና ማን ነው ብለሽ የጀማ ሰው ጠይቂ። ልጄ እድሜ ልክሽን ሰው ያለ አግባብ እንድትነኪ ደህና አድርጌ ያሳይሻለሁ። ይሄ ፖስት ይደር ብቻ ለአንቺ አይደለም ለስንት ወንድ አልተመለስኩም። አልለቅሽም እመኝ። ልጆችሽን ምትክ ከሆነ ዛሬ አጥፊው፣ ያለበለዚያ ግን እመኝኝ አልምርሽም፣ እገርዝሻለሁ። ፖስት አድርጊ ድጋሚ ይላት። እንግዲህ ፖስት ለምን አደረግሽው ብሎ ነው ይሄን ሚላት። አልፈራም ከማንም የሚቀድም መድኃኒዓለም አለኝ ትለዋለች። ቴንኪው ጨርሻለሁ ይላታል። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ዩ ዊል ሲ እኔ ሳልነግርሽ ምንም እየነገርኩሽ እየጻፍኩልሽ ነው የማደርገው። እየጻፍኩልሽ ፖስት አሁን ድራሽሽን አጠፋለሁ። እናት በጣም ግራ የሚገባ ነገር ምንድን ነው እዚህ ጋር ገና ፍቿ ላይ ባለችበት ሂደት እንግዲህ በእንደዚህ ከዛም በኋላ እንግዲህ ግለሰቡ ፌስቡኩ ላይ የቅርብ ጓደኛ እንደሆኑና በደንብም እንደሚያወሩ ተናግሯል። እና እንደ ቀልድ እንዳለው እንጂ የልጆችም አባት እንደሆነና ቤተሰብም እንዳለው እንጂ እንደዚህ አምርራ ፌስቡክ ላይ ትፖስተዋለች ብሎ እንዳላሰበ ተናግሯል። ከላይ የፌስቡክ መልእክቶቿን እንዳየነው ኢንተርቴን እያደረገችው ነበር፣ እያወራችው ነበረና ኢግኖር ማድረግ እየተቻለ ለምን እዚህ ድረስ እንዲደርስ ኮሚኒኬት እንዳደረገችው ለኔም ጥያቄ ነው። አንተም ደግሞ ቤተሰብ ካለና ልጅ ከወለድክ ምን አይነት የልብ ነው እንደዚህ መዛት? ያ ጋይስ የዛሬ ቪዲዮአችን ይህን ይመስል ነበር። እስከዚህ ድረስ ካላችሁ ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሀበሻ